ማታኮ ሰራሁለት ደውዬ ሰራሁላት እኮ ወንጀል መስራት ከባድ ነገር ነው። ነገር ግን የሰሩትን ወንጀል አላህ ሰትሮን ሲያበቃ ለሰዎች መዘግዘግ ነገው መልቂያም እንዲመሰክሩብን እያደረግን ነውና ከወንጀል በተቻልነው አቅም ራሳችንን ማቀብ ይኖርብናል። ካልታቀብን ደግሞ ተደብቀን ስንሰራ አላህ Subhanahu Wa Ta'ala እንደሰተረን ሁላ ተደብቀን ወደ አላህ መመለስና ማልቀስ ይኖርብናል እንጂ ይሄን ልሰርቻለሁኝ ብለን እንደ ጀብድ የሰራናቸውን ማታለሎችና ያጭበረበርናቸው ማጭበርበሮችን እየዘከዘክን ጀግንነታችንን ለማረጋጋት ይሄ የሸይጣን አካሄድ ነው። ነብዩ ሰለላሁ ዐለይሂ ወሰለም አሉ ሁሉ ኡመቲ ሙዓፈን ኢላ አልሙጃሂሪን አሉ። ሁሉም ኡመቶቼ አላህ Subhanahu Wa Ta'ala ይቅር ይላቸዋል በወንጀላቸው ላይ ይፋ ያደረጉ ሲቀሩት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወሚን አልሙጃሃራቲ ከሙጃሃራዎች ውስጥ አንደኛው ምንድነው አን ያዕመለ الرجل ذنبا አዳር ላይ የሆነ ወንጀል ይሰራና ከዛ ለሰዎች ጠዋት ላይ ተነስቶ አላህ ሰትሮት ሲያበቃ ለሰዎች እንዲሰራው እንዲያደረኩኝ ብሎ ይዘከዝካል። ይሄ ከባድ ነው። ወንጀላችን እንዳይማር ስለሚያደርገን ጥንቃቄ እናደርግ። ሰላም አለይኩም ወራህመቱላሂ ወበረካቱ።